ፕሪቶሪያን አንብቦ የሚያውቅ ብዙ የለም። የቲፒኤልኤፍ አመራር በጣም የሚያስቀኝ መጀመሪያውም ክደውት ነበር። እንደዚህ ያላልን ምን አይነት ነገር እኮ አሁን ስለተስማማህ ብቻ እኮ አይደለም ወደ ሰላም የምትመጣው። አንድ ሐሳብ ስላለህ ብቻ አይደለም ሰላሙ ያዋጣል ብለህ ስላመንክ ነው። ግን ሰላሟን የምትመርጣት ሌላ ዝግጅት ከሆነ አሁንም የሆነ ስብስብ ፈልገህ አዲስ አበባ ለመመለስ ከሆነ እንደዛ ነው የሚሉት። አሁን አዲስ አበባ በአውሮፕላን መምጣት ይቻላል፣ ችግር የለውም። እኔ በእውነት ትግል ካምባላ የሆነ ሰው ስልጣን ይዛል የሚል እምነት የለኝም። አይጅስ ዳዝንት ወርክ። አዲስ አበባ ካልሄደ የተሟላ ቁመና የሚፈጥር አይመስለውም። ቲፒኤልኤፍ ሊደርሺፕ ነው። ፕሪቶሪያ ህገ መንግስት እንድንቀበል እኮ ነው ያደረገ። እንደዛ ነው የሚለው ፕሪቶሪያ። የመጀመሪያ 5 ቀን የተጨቃጨቅ ነው ህገ መንግስት መቀበል፣ ሰራዊቱ አንድ ሰራዊት ብቻ ሀገሪቱ እንዳላት ማመን ወዘተ የሚል ነው የተስማማ ነው። ኢቭን እዚህ ከተማ ውስጥ ያሉ ሰዎች ስለ ቲዲኤፍ ምናምን ሲያወሩ የሆነ ረጅም ጊዜ የሚቀጥል ሰራዊት አድርገው ነው አስዩም የሚያደርጉት። ትግራይ ሀገር ከሆነች ሰራዊት ኖራታል፣ ምን ጥያቄ የለውም። አሁን ባለው ሁኔታ ግን ዲሞቢላይዝ ሊደረግ ብለን ተስማምተን የመጣ ነው። ዲሞቢላይዝ የሚደረግበት ሂደት፣ ዲስአርም የሚደረግበት ሂደት ግን የትግራይን የጸጥታ ሁኔታ ግምት ያስገባ ይላል። በዛ ጀምረን የሰራናቸው የመጣናቸው ጉዳዮች አሉ። ፕሪቶሪያን አንብቦ የሚያውቅ ብዙ የለም። የቲፒኤልኤፍ አመራር በጣም የሚያስቀኝ መጀመሪያውም ክደውት ነበር። እንደዚህ ያላልን ምን አይነት ነገር